አሜሪካ ከሁለት ሳምንት በኋላ ይፋ የምታደርገው አዲስ ቪዛ ምንድን ነው? ፕሬዝዳንት ዶናልድ ትራምፕ ከግሪን ካርድ በተጨማሪ ጎልደን ካርድ ቪዛ ይፋ አድርገዋል። አዲሱ ቪዛ ወደ አሜሪካ የሚገቡ የውጭ ዜጎችን ቁጥር በመጨመር አዳዲስ ኢንቨስትመንት ለመሳብ ያለመ ነው። ከሁለት ወር በፊት 47ኛው የአሜሪካ ፕሬዝዳንት ሆነው ስልጣን የተረከቡት ዶናልድ ትራምፕ በስደተኞች ላይ ጥብቅ ፖሊሲዎችን እንደሚከተሉ ተናግረው ነበር። ፕሬዝዳንቱ በተለይም የገቡ እና ሕጋዊ መኖሪያ የሌላቸው ስደተኞችን ወደ መጡበት በኃይል መመለስን ዋነኛ ሥራቸው አድርገዋል። ባለፉት 60 ቀናት ውስጥም በየዕለቱ ከ1000 በላይ ሕገወጥ ስደተኞችን እያሰረ ያለው የፕሬዝዳንት ትራምፕ አስተዳደር አሁን ደግሞ አዲስ ቪዛ ለመስጠት ያሰቡትን ዕቅድ ይፋ አድርገዋል። ከሁለት ሳምንት በኋላ መተግበር ይጀምራል የተባለው ይህ አዲስ ዕቅድ ጎልደን ቪዛ ካርድ ተሰጥቶታል። አዲሱ ቪዛ በተለይም በመላው ዓለም ያሉ ባለጸጎች ወደ አሜሪካ እንዲመጡ ታስቦ እንደተዘጋጀ ተገልጿል። አመልካቾች ይህን ቪዛ ለማግኘት $5 ሚሊዮን የሚያስከፍል ሲሆን ይህ ቪዛ አገልግሎት ለአሜሪካውያን ሥራ ዕድል መፍጠር፣ ኩባንያዎችን ማቋቋም እና አዲስ ኢንቨስትመንት መፍጠር የሚያስችል መሆኑን ፕሬዝዳንት ዶናልድ ትራምፕን ዋቢ አድርጎ ሮይተርስ ዘግቧል። ጎልደን ቪዛ ካርድ እና አሜሪካ ማዕቀብ የተጣለባቸው ሩሲያውያን ባለጸጋዎችን ትኩረት ሊስብ እንደሚችልም ተገልጿል። ፕሬዝዳንት ዶናልድ ትራምፕ በሩሲያውያን ላይ ስለተጣለው ማዕቀብ ሲጠየቁ አዲሱ ጎልደን ቪዛ ሩሲያውያን ባለጸጎችንም ሊጠቅም ይችላል፣ ጥሩ ሩሲያውያን እንዳሉ አውቃለሁ ሲሉ ምላሽ ሰጥተዋል። ፕሬዝዳንቱ አክለውም ወደ አሜሪካ የሚገቡት ባለጸጎች የመንግሥትን ወጪ እንዲቀንስ ብለዋል። የአሜሪካ ፌዴራል መንግሥት ያለበት ዕዳ $36 ትሪሊዮን የደረሰ ሲሆን ይህም በዓለማችን ካሉ ሀገራት ሁሉ በመጠን ትልቁ ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር በመንግሥት ወጪ መጨመር እየተፈተኑ ሲሆን እፎይታ ለማግኘት ሲሉም በባለጸጋው ኢለን መስክ የሚመራ ተቋም አቋቁመዋል። ይህ ተቋም የመንግሥት ተቋማት ሠራተኞቻቸውን እንዲቀንሱ የውጭ እርዳታዎች እንዲቆሙ እርምጃዎችን በመውሰድ ላይ ይገኛል። ሰላም ሁኑ።